ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንግዲህ ዛሬ እኛ በምንገኝበት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት በከፋ ዞን ቦንጋ ከተማ ላይ ካሉ የቱሪስት መዳረሻዎችን አንድ አፍታ ለእናንተ መረጃዎችን ለማጋራት ነው የመጣሁትና ሰው እናንተም እንደዚህ አይነት አካባቢዎችን ብትጎበኙ ለአእምሯችሁ እርካታ እንዲሁም ለራሳችሁ ደግሞ ጥሩ የሆነ ትዝታ ጊዜ ታሳልፉበታላችሁ። በእርግጥ ኑሯችሁ መሄዳችሁ በሀገር ውስጥና በውጭውም ያላችሁ ትውልደ ኢትዮጵያውያን በሙሉ እንደውም በቱሪስት መስህብነት ሲያገለግል ነበረ ለብዙ ዓመታት። እንግዲህ የከፋ ቱሪስት መዳረሻዎች አንዱ ሆኖ ነው የቆየው። እንግዲህ በቦንጋ ከተማ የሚገኘውን የባርታ ፏፏቴን ዛሬ ወደ እናንተ ለማቅረብ ወደድን። ቦንጋ ባርታ ፏፏቴ እንግዲህ ቦንጋ ላይ ይገኛል ማለት ነው። ስለሱ መረጃ እንሰጣለን። ከፋ ዞን በተለያዩ አካባቢዎች በአስገራሚ አወራረዶች እና ውበታቸው ልብን የሚስብ በርካታ ፏፏቴ የሚገኙ ሲሆን ከነዚህም ውስጥ አንዱ እንግዲህ ባርታ ነው። ባርታ የተሰኘው ፏፏቴ ደግሞ ከቦንጋ ከተማ በስተሰሜን በኩል በከተማዋ ጥግ ላይ ይገኛል ማለት ነው። ፏፏቴው እንግዲህ 100 ሜትር ያህል ርዝመት ያለው ሲሆን ከዚህ ፏፏቴ የተገናኘ ባርታ የሚባል ወንዝ ከተማዋን አካሎ አቋርጦ በጉርጉቶ የተፈጥሮ ድልድይ ሾልኮ በቡና መገኛ ማንኪራ ደን የሚነጉድ ወንዝ ነው ማለት ነው። ስለዚህ ባርታ ፏፏቴ ላይ መታችሁ እናንተ እንግዲህ መዝናናትን ብቻ ሳይሆን ተፈጥሮ ምን ያክል ለሰው ልጅ አእምሮ እርካታ እንደሚሰጥ ማየት ትችላላችሁ ማለት ነው። ስለዚህ ቦንጋ ከተማ ላይ መታችሁ ማየት የምትፈልጉ ትውልደ ኢትዮጵያን ማየት የምትፈልጉና በውጭውም ዓለም ያላችሁ በዚህ የቱሪስት መስህብ ላይ አሁን የተሰራ ያለው መንገድ በእውነት እጅጉን እንደውም ለቱሪስት መስህብ ብቻ ሳይሆን በአካባቢው የለሙ ያሉ ልማቶች አበረታች ውጤት ያመጡ መሆናቸውን የሚያሳይ ስለሆነ እናንተም የአካባቢ ተወላጆችም ባርታ ፏፏቴን ሄዳችሁ ብታዩ እኛ እንግዲህ ኢንጆይ አድርገንበታል እናንተም ታደርጋላችሁ የሚል ግምት አለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሌላ ቀን ደግሞ እናነሳለን በከፋ ዞን ላይ የሚገኙ የቱሪስት መዳረሻዎችን ወይም ቱሪዝም መዳረሻዎችን እንመለከታለን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።